ሰላም ጤና ይስጥልኝ ውድ ተከታታዮች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የመጣሁት አንድ ሀሳብ ልሰጥ ነው። ባለፈው ዕለት ማለት ነው በሰራሁት ቪዲዮ ህገወጥ ቦታ አትግዙ፣ ህጋዊ ቦታ ግዙ ብያችሁ ነበረ እና ቪዲዮ ሰራላችኋለሁ ብዬ ነበረ። እሱንም ላብራራላችሁ ነው ማለት ነው። ቪዲዮ ልሰራ ነው የመጣሁት ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ እኔም እመልስላችኋለሁ ወይ ደግሞ ቪዲዮ የሚያስፈልገውን ከሆነ ቪዲዮ ሰራላችኋለሁ ማለት ነው። እናንተም ደግሞ ተወያዩበት እና ብዙ ልጆች ህገወጥ ቦታ እየገዙ እያለቀሱ ስለሆነ አብሶ አረብ ሀገር ያላችሁ ሰዎች በጣም ጥንቃቄ አድርጉ። የምትገዙትን ቦታ አካባቢውን እና የብሩን መጠንም አገናዝባችሁ መግዛት አለባችሁ ማለት ነው። እንዴት አድርገን ማወቅ እንችላለን? እንዴት ማድረግ አለብን? በምትሉት ላይ የተወሰነ ማብራሪያ ሰጣችኋለሁ ማለት ነው። አብዛኝ የምንሸወደው ምንድነው? ለብር ርካሽ እያልን ህገወጥ ቦታ እንገዛለን ማለት ነው። ከዛም በኋላ ህገወጥ ቦታ ከገዛን በኋላ ያ ቦታ ቤት እንሰራበታለን፣ ከዛም ይፈርሳል። ምናልባት የ5 ዓመት የ6 ዓመት ልፋታችን ከንቱ ይቀራል ማለት ነው። እና ስለዚህ ምን እናድርግ ለሚለው እስካሁን ህገወጥ ቦታ የገዛችሁ ቤት ሳትሰሩ ቦታውን ብቻ አስቀምጡት ማለት ነው። እኔ እንደራሴ እንደዚህ ነው የምመክራችሁ። ቦታውን ብቻ አስቀምጡት። ከዛም ከቻላችሁ ህጋዊ ቦታ ሌላ ቦታ ግዙ ማለት ነው። ምክንያቱም ቤት ከሰራችሁበት የሚፈርስ ከሆነ ምንም ትርጉም የለውም ማለት ነው። እና ቦታ የገዛችሁ ቤት ሳትሰሩ አስቀምጡትና ህገወጥ ከሆነ ሌላ ህጋዊ ቦታ ግዙ ማለት ነው። ሌላ ደግሞ ቤት ልገዙ ያሰባችሁ ከሆነ ደግሞ ህገወጥ ቦታ ላይ የተሰራ አትግዙ ማለት ነው። ህጋዊ ቦታ ላይ ግዙ ማለት ነው። ምንም ቢሆን ብሩ ቢጨምርም በጣም ውድም ቢሆንም እንደምንም ብላችሁ ትንሽ ቢያንስ አሁን መግዛት አቅም ካላችሁ 1 ዓመት ቢሆን ጨምራችሁ ህጋዊ ቦታ ብትገዙ ጥቅም አለው ማለት ነው። ምክንያቱም ከገዛችሁት በኋላ የሚፈርስ ከሆነ ምንም ትርጉም የለውም ማለት ነው። እና ህጋዊ ቦታ ባለመግዛት ራሳችሁን ከክስረት እና ከውድቀት እንዲሁም ደግሞ ከጭንቀት ራሳችሁን ጠብቁ እላለሁ። ህጋዊ ቦታ ውድ ነው፣ ግን ደግሞ ውድ ቢሆንም ምንም ቢሆን ትክክለኛ ነው። በቃ ውስጣችሁ የሚረበሽ አይደለም። ይፈርስብኛል ምን ይልብኛል ብላችሁ የምትጨነቁት አይደለም። እና ህጋዊ ደግሞ ስትገዙ የቱ ይሻላል የምትለው አብዛኝ ማለት ነው የሚሻለው ህጋዊ ስትገዙ ምሬት የሚመሩ ቦታዎች አሉ። በያላችሁበት ምሬት አለ ብዬ አስባለሁ። በየትኛውም ከተማ ምሬት የሌለበት አካባቢ የለም ብዬ አላስብም። ያው የምሬቱ ቦታውን እንጂ ምንም ከአስፋልቱ የራቀ ቢሆን ገጠር ቦታም የተመራ ቢሆን ምሬት ቦታ አይፈርስም። ይፈርሳል ብላችሁ የሚያስፈራችሁ ነገር የለም ማለት ነው። ምክንያቱም አንዴ መንግስት ነው የሰጠው። መንግስት የሰጠውን ደግሞ ቢያፈርስ እንኳን ሌላ ልዋጭ ይሰጣችኋል ማለት ነው። ስለዚህ መግዛት ያለባቸው ምሪት ከሚሰጡት ላይ ባዶ ቦታም ከሆነ ከነሱ ላይ ማለት ነው። ገና ቤት ሳይሰሩበት የሚሸጡ አይደለ? ከነሱ ላይ መግዛት አለባቸው። ወይ ደግሞ ተደራጅተው ብር መክፈል ያቃታቸው በሆነ ምክንያት ብር ያልተሟላላቸው እንደዚህ አይነት ካገኛቸው እናንተ ያንን ብር አሟልታችሁ መግዛት ትችላላችሁ ማለት ነው። እና አብዛኛው ህጋዊ የሚሆን የመሬት ቦታ ብታገኙ በጣም የማያጠራጥርና እርግጠኛ የምትሆኑበት መንግስት ያፈርስብኛል ብላችሁ የማትሰቡበት ህጋዊ የሆነ የመሬት ቦታ በጣም ህጋዊ ነው ማለት ነው። እና ከገበሬ ቦታ ላይ ገዝታችሁ ግን ቤት የሚሰሩ በአሁኑ ጊዜ በጣም ከባድ ነው። ምክንያቱም መቼ እንደሚፈርስ አይታወቅም እና ሁሌ በሰቀቀን ነው ማለት ነው። እስካሁን የገዛችሁ እንዳልኳችሁ ቦታ ከገዛችሁ ቤት ባለመስራት ቤት የምትሰሩበትን ሌላ ህጋዊ ቦታ ብትገዙበት ብዬ ነው እኔ እንደራሴ ሀሳብ አስተያየት የምሰጠው ማለት ነው። ግን ደግሞ ምንም ያልገዛችሁ ገና ያልጀመራችሁ ብራችሁን የቆጠባችሁ ደግሞ ብራችሁን ቁጭ አድርጋችሁ ትንሽ አጠራቅማችሁ በርከት ሲልላችሁ ማለት ነው ህጋዊ ቦታ ለመግዛት በቃ ህገወጥ ቦታ ላለመግዛት ወስኑ። ራሳችሁን አሳምኑ። ህጋዊ ቦታ በቃ በጣም ቢጨምር ራሱ እጥፍ እንኳን ቢጨምር አይደለም እጥፍ 2 እጥፍ 3 እጥፍ ቢጨምር ህገወጥ ቦታ ከመግዛት ህጋዊ ቦታ መግዛት ይሻላችኋል። ምክንያቱም ህጋዊ ከገዛችሁ በቃ ቋሚ ንብረት የእናንተ ንብረት ነው ማለት ነው። ግን ደግሞ ህገወጥ ከሆነ ምንም ቢቀንስም ያንን ብራችሁንም
አሚሯችሁንም ይዞባችሁ ነው የሚጠፋው። ሁሌ ሀሳብ ነው። መቼ መተው ያፈርሱታል፣ መቼ ነው የሚፈርሰው እያላችሁ እንዴት አድርጌ ልስራው፣ አሁን በሰራ ያፈርሱብኝ ሆኖ እያላቸው ሁሌ ሰቀቀን ነው ማለት ነው። የሆነ እንዳላችሁ ራሱ ቦታ እንዳላችሁ ራሱ አትቆጥሩትም። ለጊዜው አለን ብላችሁ ደስ ቢላችሁ ራሱ ማለት ነው። ከዚያም በኋላ ከትንሽ ከቆየ በኋላ ወይ ደግሞ እንደዚህ ፈረሳ ምናምን ሲባል ወይ ደግሞ ፕላን ይወጥበታል። ካርታና ፕላን የሌለው ቦታ ይነሳል፣ ፕላን ይወጣል ምናምን ስትባል እየተሳቀቃቸው ነው የምትኖሩት ማለት ነው። እና ቦታ እስካሁን ያልገዛችሁ ልጆች ብራችሁን ቁጭ አድርጋችሁ ህገወጥ ቦታ ከመግዛት ህጋዊ ቦታ ግዙ ማለት ነው። እናንተ እንኳን ሄዳችሁ መግዛት ባችሉ እህት ወንድም ካላችሁ በእነሱ አስገዙ ማለት ነው። ግን ደግሞ ስታስገዙ እርግጠኛ መጀመሪያ ብር ከመክፈላችሁ በፊት ቦታውን ቪዲዮ ቀርጾላችሁ፣ ፎቶ አይደለም ቪዲዮ ቀርጾላችሁ እንዲልክላችሁ ያንን ቪዲዮ ደግሞ አስቀምጡ። ለምን ነገ ጠዋት እስከ ድምፃቸው ማለት ነው ሪከርድ አድርጋቸው አስቀምጡ። ነገ አንድ ነገር ቢፈጠር ያ ቪዲዮ እና ያ ቦታ ለእናንተ መረጃ ነው ማለት ነው። ስለዚህ ቦታውን ቪዲዮ ቀርጸው እንዲልኩላችሁ፣ ሲዋዋሉ ደግሞ የውለታውን ወረቀት ፎቶ አንስተው እንዲልኩላችሁ፣ እናንተ የምትፈልጉት በእህታችሁ፣ በወንድማችሁ፣ በእናታችሁ ስም ከሆነ በሱ ስም ይገዛ ብላችሁ ግን ደግሞ ያ ውለታ ወረቀቱ ላይ መጻፉን መፈረሙን በትክክለኛ በእናትሽ ወይ በአባትሽ ስም መገዛቱን ፎቶ አንስተው ወረቀቱን ይላኩላችሁ ማለት ነው። ውለታውን ማለት ነው። ፍርድ ቤት የሚገባም ከሆነ ደግሞ ፍርድ ቤት የገባበትን ወረቀት ፎቶ አንስተው እንዲልኩላችሁ ጠይቁ ማለት ነው። ያንን ፎቶ አንስተው ካላኩላችሁ፣ ቦታውን ቪዲዮ ቀርጸው ካላኩላችሁ እርግጠኛ ሆናችሁ ቤት አለን ቦታ አለን ማለታችሁ። ምክንያቱም ብዙ ልጆች አሉ ቤት ተገዝቶላችኋል፣ ቦታ ተገዝቶላችኋል እየተባሉ ሲሄዱ ግን ቤትም ቦታም ያልተገዛላቸው ማለት ነው፣ ያልተሰራላቸው እና በኋላ ላይ ደግሞ ከቤተሰብም ወይ ከቤተሰባቸው ይጣላሉ፣ ከብራቸውም ሳይሆኑ ብራቸውን ከፍለው ግን ቦታ የሌላቸው ብዙዎች ስላሉ፣ ስለዚህ እናንተ ከቤተሰብ